cold-blooded love. It helps us break each other's hearts. It's a cold-blooded love. Rest in peace. ሌሊት በማጥናት ብዙ የለፋበትን ፈተና ኤ+ ስታገኝ እጅግ በጣም ደስ ይላል። ታዲያ በርህን ዘግተህ ላፕቶፕህን ወይም ሞባይልህን ከፍተህ የኦሲ ፊልም አይተህ ማስተርቤት ስታደርግ የደስታን ስሜት ከማግኘት የሚያግድህ ምንም ነገር የለም። እነዚህ ሁሉ በልፋት ያገኛቸው ሽልማቶች ናቸው። ግን የኦሲ ፊልም በማየት ማስተርቤት አድርገህ ያገኘው ደስታ ከሌሎች ደስታዎች እጅግ የተለየ ነው። ምክንያቱም ያለ ምንም ስራ ያገኘው ሽልማት ወይም ደስታ ስለሆነ። እስቲ በተንተን አድርጌ ልንገርህ። ኤ+ ከማግኘት የሚገኘውን እጅግ ደስ የሚለውን ደስታ ለማግኘት በመጀመሪያ ትምህርት ቤት መሄድ፣ መማር፣ ማስታወሻ መጻፍ፣ በመጨረሻ ማጥናት ያስፈልጋል። ይሄ ብዙ ትግልና ጊዜ ይወስዳል። የኦሲ ፊልም ማየት ግን ቀላል ነው።
ላፕቶፕን ትከፍታለህ። ከጥቂት የማውዝ ጥንቆላዎች በኋላ የወሲብ ፊልሞች በሰከንድ ውስጥ አየህ ማለት ነው። ይህም በአጭር ጊዜ ውስጥ ያለ ድካም ያለ ልፋት ሽልማትህን ወይም ደስታህን አገኘህ ማለት ነው። እስቲ አስበው፣ በትንሽ የማውዝ ክሊኮች ኤ+ የምታገኝ ቢሆን ኖሮ ታጠና ነበረ? በጥቂት የማውዝ ክሊኮች በመንካት መክሳት ወይም ጡንቻ ማውጣት ቢቻል ኖሮ ጂም ሄደህ ትሰራ ነበረ? በትንሽ የማውዝ ክሊኮች ውብ ሴት በቀላሉ ማግኘት ብትችል ኖሮ ከሰው ጋር ትቀራረብ ነበረ? ራስህን ስለመጠበቅ ትሞክር ነበረ? አየህ፣ ጥናቶች እንደሚያሳዩት ማስተርቤት ከሚያደርጉ ሰዎች አብዛኞቹ የመነሳሳት ወይም የመነቃቃት ችግር አለባቸው። ለ30 ቀን ያለ ማስተርቤሽን የቆዩ ሰዎች ከሚያሳዩት ባህሪያት ውስጥ የመነቃቃቸው ጨምሯል። የመነሳሳት ሌቭላቸውም እጅግ በጣም የጨመረው። በመጨረሻም በራስ መተማመናቸው እንደጨመረ ያሳያል። ስለዚህ ያለ ምንም ስራ ከሚገኙ ደስታ ራስህን ጠብቅ። ለውጡን በቀላሉ ታገኘዋለህ። ለዛ ነው ማስተርቤት የማያደርጉ ሰዎች በአብዛኛው የተሳካ ህይወት ያላቸው። ምክንያቱም ደስታን ከማግኘታቸው በፊት ስራን ያስቀድማሉ። የጤንነት ስሜት ከመሰማቱ በፊት ስፖርት ይሰራሉ። የተማሩ ለመሆን መጀመሪያ ያነባሉ። ምንም ባለመስራት የምታገኘውን ደስታ ባበዛ ቁጥር ደካማና ፈዛዛ ነው የምትሆነው። ስለዚህ ራስህን ወይም ራስሽን ጠይቂ፣ ለመሆኑ እስካሁን ያገኘሁት ደስታ ምን ሰርቼ ነው?